አስቸኳይ ፓስፖርት ለማውጣት ለምትፈልጉ የሚቀጥሉት መረጃዎች ይጠቅሟችኋል፣ ተጠቀሙበት። ለአስቸኳይ ፓስፖርት ለማውጣት ከውጭ ቀጠሮ የሚያስይዙት 25,000 ብር ይጠይቋችኋል። አንደኛ፣ ቀጠሮ ወረቀት ባርኮድ ከስር ካለው የልደት ካርድ፣ የራስና የወላጅ መታወቂያ ከነኮፒው ከውጭ ይዛችሁ ብትገቡ ጊዜያችሁን ትቆጥባላችሁ። ሁለተኛ፣ ፊት ለፊት በደረጃው ገብታችሁ ቀጥታ በመሄድ በጀርባው ወደሚያወጣው በር 7 ቁጥር ላይ ስትደርሱ 101 ወረፋ ይዛችሁ ፕሮሰሱን ትጀምራላችሁ። ሶስተኛ፣ ወደ 109 ከተላካችሁ የጎደለባችሁን መረጃና በእናትና በአባት በኩል መረጃዎችን ትጠየቃላችሁ። አራተኛ፣ 109 ከጨረሳችሁ ወደ 101 ተመልሳችሁ ትላካላችሁ። አምስተኛ፣ ከ101 ወደ 130 አታችመንት ከፍላችሁ ታሰራላችሁ። ቁጥሮቹን ተከትላችሁ በፍጥነት በመሄድ በወረፋ የምታጠፉትን ጊዜ ትቆጥባላችሁ። ስድስተኛ፣ ከ130 ወደ 101 እንደገና ለማጣሪያ ትላካላችሁ። ማጣሪያ ተደርጎ ማህተም ይመታላችኋል። ሰባተኛ፣ ከ101 ማህተም ከተመታላችሁ በኋላ ወደ 140 ሄዳችሁ ወረፋ ይዛችሁ አሻራ ትሰጣላችሁ። ከፊት ለፊት ያለው 140 ሰፊው አዳራሽ ማለት ነው። ስምንተኛ፣ እዛ ስትጨርሱ 6 ቁጥር ጀርባ ካላችሁበት ጀርባ 15 ቁጥር የቀጠሮ ፕሮግራም ይነገራችኋል። ከ15 ወደ 17 ቀጠሯችሁን ታረጋግጣላችሁ። ከዛም ከፊደል አይ በስተቀር ፒያሳ እናት ህንፃ ጎን የሚገኘው የኢሚግሬሽን ቅርንጫፍ ቢሮ ፓስፖርታችሁን የምታገኙ ሲሆን እዛ ሄዳችሁ ሰልፍ በምትይዙ ሰዓት ማስተዋል ያለባችሁ ከፊት ለፊታችሁ ከኤ እስከ ዜድ ድረስ ፊደል የተጻፈበት ስለሆነ አልፋቤት አይታችሁ ሰልፋችሁን ብትይዙ ጊዜያችሁን ትቆጥባላችሁ። ፊደል አይ በኢሚግሬሽን ዋናው ግቢ ውስጥ ነው የሚሰጠው። 120 ቁጥር ፓስፖርታችሁን ታገኛላችሁ። ማሳሰቢያ፣ የቀጠሮ ወረቀት ከታች ባርኮድ ከሌለው ቁጥር 131 ሄዳችሁ ፕሪንታው ታስወጡ። ጊዜያችሁን እንዲቆጥብላችሁ ሰልፋችሁን ለሰዎች አስጠብቃችሁ 131 በመሄድ ፕሪንታው ታስወጡ። ባርኮዱ የግድ ስለሆነ ኮፒ ሳታደርጉ ከገባችሁ ወረፋችሁን አስጠብቃችሁ 121 ቁጥር ላይ የያዛችኋቸውን ኦሪጂናል ዶክመንቶች በአጠቃላይ ኮፒ ታስደርጋላችሁ። በተጨማሪም የልደት ካርዳችሁ በጀርባው ላይ ማህተም ካላሰራችሁ ተቀባይነት ስለሌለው ቅድሚያ አዲሱ ገበያ ሸገር መናፈሻ ጀርባ በመሄድ በቴሌ ብር ከፍላችሁ ማህተም አስመትታችሁ ብትመጡ ጊዜያችሁን ትቆጥባላችሁ። ውጭ ሀገር ለምትኖሩ ቢጫ ካርድ እድሳት ጎተራ አደባባይ ከፒያሳ መስመር ከመጣችሁ በስተግራ በኩል፣ ከቄራ በኩልም ከመጣችሁ እንደዚሁ በስተግራ በኩል አደባባዩን ተሻግራችሁ ታገኙታላችሁ። ከሳሪስና ከቦሌ ከመጣችሁ ደግሞ በስተቀኝ በኩል ያለው ትልቁ ፎቅ ነው። እዛ ገብታችሁ ፕሮሰሱን ማድረግ ትችላላችሁ። ከ350 እስከ $400 ትጠየቃላችሁ። ለበለጠ መረጃ ማያ ኢንፎቴመንትን ላይክ፣ ለወዳጅ ዘመድ ሼር እና ሰብስክራይብ በማድረግ ቤተሰቡ ነው። እናመሰግናለን።